ለዳስ እግዚአብሔርን አመስግኑ። እስቲ ለጌታ ለታጸቀ መስገድ ሃሌሉያ። እና እንዴ ሌላ ሀገር ነው ዱባይ ነው ያለችው፣ በሷ ሀገር ነው ያለችው እና የኔ ሃይማኖት የሷ ሃይማኖት ይለያያል። በእርግዝና ወቅት ላይ የእንስት ውሃ የለሽም ተባለ እና በቃ መውለድ ራስ በኦፕራሲዮን ነው የወለደችው። እኔ በቃ ግዴታ ስላለብኝ ነው የምናገረው። መናገር ብዙ ምስክርነት ግን አለኝ እዚህ ቤት መናገር ስለማልችል አልናገርም። ብዙ ምስክርነት ነው ያለ እና በቃ አጸልይ ለእግዚአብሔር ሰው ነግረሽ አጸልይ ምናምን ነገር አለችኝና ችግር የለውም አጸልይልሻለሁ። ሕክምና ላይ ቀኗ ደርሶ ስትሄድ ሆስፒታል ስትሄድ ከ5 ቀን በኋላ ላይ የእንስት ውሃ የለሽ ብሎ የሆነ መድኃኒት ሰጥቷል። ከዛ ሰጣት ያ መድኃኒት ለሷ ነው። በቃ ልጇ በውስጧ እያለ ደም መፍሰስ ጀመረ። አጋጣሚ ሆስፒታል ስትሄድ በቃ ልጅ ሴትዮዋን መትረፍ አትችልም። ደሟን ሲቀዱ ልጅቷ ደከመች። የልብ ትርታዋ በቃ አቆመ ማለት ነው። እንደምንም ብሎ ሆስፒታል ዶክተሮች ተሯርጠው ኦፕራሲዮን አደረጓት። ልጅቷ ወደ ማሞቂያ ክፍል አስገባት። እናቷን ለየብቻ ማለት ነው። ልጅቷ እናትየው ለ3 ቀን ያህል አላየቻትም እና ልጅቷም አትተርፍም ተባለና ጸልይልኝ አንቺ ጌታ ይሰማል፣ አንቺ ከብዙ ውጣ ውረድ አትርፎሻልና አጸልይልኝ አለች። መጥቼ ለማንም አልተናገርኩም። እዚህ ጋር መጥቼ በማን ላይ ቁጭ አልኩ። ዓርብ ቀን ማለት ነው። የሆነች እህት ነፍሷ ተጨንቋል ተነሽ አለኝ። እዚህ ጋር ማለት መናገር ስለማልችል ቃላት አጠረብኝ። እህትሽ የት ነው ያለችው አለ። ዱባይ ስለው የእህትሽም ልጅ አትሞትም፣ እሷ አትሞትም፣ ጨርቅ ይዛ አትወጣም፣ በሰላም ልጅቷን ይዛ ትወጣለች አለኝ። አመን ብዬ ተቀበልኩ። ማለት መቋቋም ራሱ አልችልም። እዚህ ጋር በቀደም ፈራፈርኩ። ለምን የኔ እህት ማለት ነው ለኔ ከእናትም ከአባትም በላይ ናት። ያ የሚያውቁኝ ያውቁኛል። ሰው ቤት ነው የምሰራ ሁሉ ነገር እሷ ናት ማለት ከሰው ቤት ስወጣ ታጽናና ብዙ ነገር ነው። ብትሞት እኔ ራሱ ሞታ ተስፋ የለኝም እና ዛሬ ላይ አሁን ማለት ነው ከመሸ በኋላ እኔ በጣም ብዙ እዚህ ቤት ብዙ ምስክርነት አለ፣ ግን አልተናገርኩም። እኔ ያሳፍረኛል ምን እንደሆነ አላውቅም። አማራ ነገር የህይወት ጉዳይ ተስፋዬ ስለሆነች ነው አሁን በግድ እዚህ ጋር ቆሜ ለእናንተ የምዘክረው ማለት ነው። እና ዛሬ ላይ ልጇን ይዛ በሰላም እሷም ተፈውሳ ልጇን ይዛ ወደ ቤቷ ገብታለች እና ይሄን እግዚአብሔርን አመስግኑ። እዚህ ቤት መጣችሁ ምንም አታፍሩም፣ አትወርቁም። እኔ ስራ ቦታ ሆኜ ራሱ ብዙ ነገር መሰናከል ይበዛብኛል፣ ግን 5 ደቂቃ ባልሞላ ነው እነዛ ጠላቶችን ፈጣሪ የሚያስወግደው እግዚአብሔር የሚያስወግድልኝ ማለት ነው። ለዚህ እኔ የምላችሁ እዚህ ቤት መጣችሁ አታፍሩም እና ለኔ የደረሰ እግዚአብሔር